እና ከፍርሃትና ከግብዝነት ነፃ መውጫው መንገድ ለፍርሃትና ለግብዝነት መድኃኒቱ አንድ ነው እያለ ነው። የሆነ ነገር ታማችሁ ሐኪም ቤት ሄዳችሁ ፕሪስክራይብ ተደርጎላችሁ መድኃኒት ታዞላችሁ ለዛ በሽታ ስፔሲፊካሊ ያ መድኃኒት ተሰጥቶ ለዛ በሽታ እንደሚረዳችሁና እንደሚሆን እንደዛው ለዚህ ሁለት የሰው ልጅ እድሜ ጠገብ ከዘፍጥረት ጀምሮ ላለው በሽታ መድኃኒቱ ይሄ ነው የሚለው። ዛሬም ድረስ የሚያታግለን ዛሬም ድረስ እንደፈለግነው አብዛኞቻችን ሁላችን ማለት እንደፈለግነው በእግዚአብሔር ፊት እንዳንኖር የሚያደርገን ሁለት በሽታ አለብን። አንደኛው የሰው ፍርሃት ነው፣ ሁለተኛው ግብዝነት ነው። እግዚአብሔር ለዚህ መድኃኒት አድርጎ ያመጣው የምትፈሩትን አሳያችኋለሁ። ሰውን አትፍሩ፣ ግን የምትፈሩትን አሳያችሁ። ማንን ፍሩ? እግዚአብሔርን ፍሩ። ክብር ለአምላካችን ለእግዚአብሔር እንሰጣለን። እግዚአብሔርን መፍራት በእኔና በእናንተ ህይወት ይሆንልን። እግዚአብሔርን መፍራት ከሁሉም ነገር ማምለጥ ነው። እግዚአብሔር ከግብዝነት ነፃ የሆነ ልብ እንዲኖረን፣ ከግብዝነት የወጣ ህይወት እንዲኖረን፣ የሆነውንና የምንመስለውን ነገር አስታርቀን የታረቀ ማንነት እንዲኖረን እግዚአብሔር አምላክ ሁላችንንም ይርዳን። ክብር ለአምላካችን ለእግዚአብሔር ይሁን። ግብዝነት በጣም መጥፎ በሽታ ነው። በጣም ሲገባ ትንሽ ሆኖ ነው የሚገባው። በጣም በትንሹ ይገባል፣ ግን ትልቁን ማንነታችንን ደግሞ ያሳድፋል። ትልቁ ማንነታችንን ደግሞ ያጠፋል። ለምንድን ነው ግብዝ የሆነው ብዬ ሳስብ ደግሞ አንዳንድ ጊዜ ሰው ስለምንፈራ ይሆን? ከማን? ከእግዚአብሔር በላይ ሰውን ስለምንፈራ ይሆን? እኔ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ብዙ ምሳሌዎች የሚነግረን ይመስለኛል። ትንቢተ ዳንኤል ላይ ግን አንድ ነገር ላሳያችሁ። ማናችንም ብንሆን ዛሬም ብንፈተን የምንፈራውን ነገር ያልፈሩ ሁለት ሰዎች፣ አንደኛው ዳንኤል ራሱ ነው። ሌላኛው ሲድራቅ ሚሳቅ አብድናጎም ናቸው። በሚያስፈራ በሚያስደነግጥ እቺ እኮ ትንሽ ናት ብትዋት እግዚአብሔር ይረዳኛል በሚያስብለው ውስጥ እንትን አልፈሩም። እነዛን አመጡና ከዚህ እሳት ውስጥ ነው የምንጨምራችሁ፣ በጣም የሚያቃጥል ነው፣ የሚያነድ ነው፣ የሚያቀልጥ ነው፣ እዚህ ውስጥ ነው የምትገቡት አሏቸው። እመኑኝ ማናችንም ቢሆን እንፈራለን። አንድ የተቃጠለ ቤት ላይ እንኳን ሰዎች ሰውን ለማዳን ሲገቡ የማይለብሱት የማይዙት የማይታጠቁት ኦክሲጅን የለም። እንደዛ የሚነድ እሳት ውስጥ እሳቱን አዩና እናቁት እናንተ ያከበሩት ዋና ስላላቸው ማንንም ሰው ሊያስፈራ የሚችለውን ትልቁን እሳት በንቀት ነው ያዩት። ኖ ንጉሶ ያሉት ከዚህ ካነደድከው እሳት 7 እጥፍ ብታነድ እግዚአብሔር አምላካችን ያድነናል፣ ባያድነንም አንሰግድም። ምን እያሉ መሰላችሁ? እኛ አንዴ መፈራት ያለበትን ወስነን የምንኖር ሰዎች ነን። ከዛ በታች ያለ ምንም አይነት ኃይል ምድራዊ ቢሆን